እና ሩታ ምናለች ከዚህ በፊት ስትናገር ቪዲዮ ላይ አብርሃም ከኔ ጋር የማይሆን ከሆነ ከፍቅር ጋር ቢሆን ይሻለኛል፣ ማነው ከፍቅር ጋር ከሚሆን ሄርሜላ ጋር ቢሆን ይቀለኛል። ገባ? ለሄርሜላ ብዙ ነገር ታስብለታለች፣ ብዙ ነገር ትሆንለታለች። ፍቅር ግን ባለው ነገር ላይ አላመንኩባትም ብላለች። እና ያን ነገር እርግጠኛ ነሽ ወይ? ለአብርሃም ይሄን ነገር ኮንፊርም እናድርገው ወይ? ምክንያቱም እርግጠኛ ሆና በራሷ ተማምናና የትክክለኛ ውሳኔዋ ከሆነ ምናልባት አንተ ሄርሜላ ጋር ጊዜው ሳይረፍድ ተረዳኝ። ሄርሜላም ለአንተ ያላት ነገር ልክ እንደሷ ልቧ ሳይቆርጥ ነገሮችን ለማስተካከል እንድንሞክር ፈልጌ ነው የጠራው። ዳኒ የመጀመሪያ ደረጃ እኔ ህይወት ላይ ማንም መራጭ አይደለም። ሩታ ከሄርሜላ ፍቅርን ትተህ ከሄርሜላ ጋር ሆን ስላለችኝ እሷ ስለመረጠችልኝ የምገባበትም የምወጣበትም ቦታ የለም በመጀመሪያ ደረጃ ማለት ነው። ሲቀጥል ደግሞ ዛሬ እነ ሄርሜላን አግኝቻቸው ነበረ እና ቤላን ምናምን ሁሉንም አግኝቻቸው ነበረ እና ለካ ከሄርሜላን ጋር ለማገናኘት እየሞከራችሁ ያላችሁ እናንተ ናችሁ ማለት ነው። እንደዛ ከሆነ መጀመሪያ ላይ እኔ አላወኩት እኔ ከዚህኛው በኋላ ባለው መንገድ ብትሆን ደስ ይለኛል እንደራሴ። ይሄ የራሴ ኦፒኒንግ ነው። ገባ? ምርጫ አንተ ነው። ነገር ግን እኔ ከፍቅር እኔም ብሆን ከፍቅር ጋር መሆንህን ያን ያህል አልደግፍም። ዳኒ ፍቅርን በመጀመሪያ ደረጃ አታውቃትም። ስለማታውቀው ሰው ደግሞ 100% እርግጠኛ ሆነ እንደዚህ መናገር አትችልም። አላውቃትም ግን እየተናገርኩ ያሉት የኔ ሀሳብ ነው። ተረዳኝ። ሩታ ምናልባት በብዙ መንገድ ስለምታውቃት ሊሆን ይችላል። ግን እኔም ያን ያህል አንዳንዴ ስታየው የሆነ ነገሮች ምቾት አይሰጡም። ገባህ አይደለ? እኔ አሁን ከፍቅር ጋር ያለህ ነገር ምቾት አልሰጠኝም። ፍቅርንም እንደዚሁ ነፃ አላደረገችኝም ማለት እንደ ጓደኛ አንድ ወንድምም ምናልባት እኮ አንዳንድ ሀሳቦች ለኔ ሼር ታደርጋለህ። ህይወቱ የኔ ቢሆንም አንተ ለማመጣቸው ወይ ደግሞ የኔ ፍቅረኛ ለሆነች ሴት የሆነ ሀሳብ የራስን ነገር ልትነግረኝ ትችላለህ አይደል? እንዴ ሀሳብ ብትነግረኝ እኔ አልቀበልህም ማለት አይደለም። እንደ ሀሳብ ግን እኔም ብሆን ፍቅርን አልደግፍም። አሁን አንተም ጨዋታ ውስጥ እያስገቡህ ነው መሰለኝ ዳኒ ሲመስለኝ ማለት ነው። ለምን እንዳልኩ ታውቃለህ? የትኛውም ሰው ባሏን ለሌላ ሴት አሳልፋ የፈለገ ፍቺ እንኳን የፈጸመች ሴት ብትሆን የፈለገ እንኳን የተራራቀች የተለያየች ሴት ብትሆን ባሏን አሳልፋ ለሌላ ሴት ምሰጥ የትኛውም ሴት የለም፣ እውነታውን እንነጋገር ከተባለ ማለት ነው። ስለዚህ የሆነ ቀመር ተቀምሯል። እዛ ጨዋታ ውስጥ አንተንም እያስገቡህ ነው ያሉት ማለት ነው ዳኒ። እንደዛ ነው እንዳስብ እያደረከኝ ያለው። ከዛ ውጪ ግን እኔ ስለ ፍቅር አንተ ስላልተመቸች እኔ ፍቅር ልተዋት አልችልም። አንተ ስላልወደድከት እኔ ፍቅር ልተዋት አልችልም። ገባህ? ለኔ ትመቸኝ እኔ ልውደዳት እንጂ ስለሌላው ሰው አያገባኝም። ለምን አብሬያት መሆነው እኔ እንጂ እናንተ ስላልሆናችሁ ማለት ነው። ምናልባት አንተ አንድ ቀን ባስተዋወቀህ ነው አንድ ቀን ከሷ ጋር ብትውል ነው ወይ አንድ ቀን የሆነ አክል ሰዓት ሻይ ቡና ልትል ትችላለህ። ከዛ ውጪ ግን አብዛኛውን ጊዜን ታይሜን ማሳልፈው እኔ እና እሷ ነው። ስለዚህ ማንም ሰው እኔ ሊመርጥልኝ አይችልም የራሴን ህይወት ራሴ በፈለኩት መንገድ በፈለኩት እንትን ነው ማራመድ የምፈልገው። ስለዚህ ሩታ አሁን ፍቅርን ከሄርሜላ ጋር ሆን ስላለች መሆንበት ምንም አይነት ምክንያት አይኖርም። ኦኬ ማለት እኔ እንደዛ ማለት አይ ቲንክ እንደዚህ አይነት ውሳኔ ማሳየት አንተን ለምን እንደዚህ እንድትል አደረገ ማለት ኦልሬዲ እኔ ወስኜ ይሄንን ውሳኔ ካሳየሁኝ እንዴት ባሏን ትተዋለች የሚለው ጥያቄ ለምን ፈጠረ? ምናልባት እኔና ሄርሜላን አሁን ላይ አንድ ላይ እንድንሆን እውነት ከልባችሁ ፈልጋችሁ ወይንም ተፈልገሽ ይሄን ነገር እያደረግሽ ከሆነ እሱ ጊዜ እንትን የሚለው ነገር ይሆናል። እውነት ከሆነ ማለት ነው ችግር የለም። አሁን ማረፈርም ችግር የለም። ሄርሜላም አለች በህይወት አለች አጠገባችን ነች ያለች። ስለዚህ ሁሉም ነገር ጊዜ የሚፈታ ይሆናል። ዳኒ ግን ደግሞ አንድ ነገር ላንተ ልነግርህ የምፈልገው